የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። የኮንዶሚኒየም ተመዝጋቢዎች ቅድሚያ እንደሚሰጣቸው ተገለጸ። የበጀት ዓመቱን የቤት አቅርቦት እቅድ ለማሳካት ያለ እረፍት ይሰራል ተባለ። በአዶናይ ምክንያት አንድ የአየር ኃይል መኮንን መታሰራቸው ተዘገበ። የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ተነገረ። ተቋማት ሰራተኞቻቸውን የጉብኝት ስፍራን እንዲያስጎበኙ ሊገደዱ ነው ተባለ። እንዲሁም የአውሮፓ ህብረት እንዲፈርስ ስለቀረበው ጥሪ እንነግራቸዋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። በአዶናይ ምክንያት አንድ የአየር ኃይል መኮንን መታሰራቸው ተዘገበ። በቅርቡ ታዋቂው የቲክቶክ ሚዲያ አራማጅ አዶናይ በኢትዮጵያ አየር ኃይል ጠቅላይ መምሪያ በመገኘት የሰጠው ነው የተባለው ስልጠናና ጉብኝት በወታደራዊ ተቋምና በማህበራዊ ሚዲያው ዘንድ ከፍተኛ መነጋገሪያ ሆኖ በሰነበተበት በዚህ ወቅት ከጉዳዩ ጋር በተያያዘ አንድ ከፍተኛ መኮንን መታሰራቸው ዘሀበሻ ዘግቧል። ለጉዳዩ ቅርበት ያላቸው የአየር ኃይል ምንጮች ለዘሀበሻ ገለጹ ተብሎ እንደተዘገበው የታሰሩት መኮንን ሻለቃ ፍቅሩ የሚባሉ የአየር ኃይል አባል ናቸው። ሻለቃ ፍቅሩ ወደ እስር የተወሰዱት አዶናይና አብረውት የነበሩት እንግዶች ወደ አየር ኃይል ግቢ በሚገቡበት ወቅት ከበላይ አካል በተሰጣቸው ትዕዛዝ መሰረት እንግዶቹን በመቀበል በማስተናገዳቸው ነው ተብሏል። ጉዳዩን አነጋጋሪ ያደረገው በወታደራዊ መዋቅር ቼይን ኦፍ ኮማንድ ውስጥ አንድ ወታደር ከበላይ አመራር የሚሰጠውን ትዕዛዝ የመፈጸም ግዴታ ያለበት መሆኑ እየታወቀ ትዕዛዝ ሰጪው ወይም እንግዶቹን የጋበዘው ከፍተኛ አካል ሳይጠየቅ ትዕዛዝ ፈጻሚ መኮንን ብቻ ተለይቶ መታሰራቸው ነው። የአየር ኃይል ምንጮች አዶናይን ወደ ግቢው የጋበዘውና ስልጠና እንዲሰጥ ያመቻቸው አካል ማን እንደሆነ ግልጽ በሆነበት ሁኔታ ታዛዡን ሻለቃ ማሰር ተገቢ አይደለም ሲሉ ቅሬታቸውን ገልጸዋል። ቲክቶከር አዶናይ ለአየር ኃይል አባላት ስልጠና ሰጠ ሰግጥ አለመባሉን ተከትሎ በርካቶች አንድ የመዝናኛ ዘርፍ ላይ የሚንቀሳቀስ ግለሰብ ለእንዲህ አይነት ስትራቴጂካዊ ወታደራዊ ተቋም ምን አይነት ስልጠና ሊሰጥ ይችላል ሲሉ የድርጊቱን ተገቢነት ሲጠይቁ መሰንበታቸው ይታወሳል። የሻለቃ ፍቅሩ ስር ይህንን ውዝግብ ተከትሎ የመጣ የማስተባበያ እርምጃ ሊሆን እንደሚችል ግምቶች እየተሰጡ ሲሆን የአየር ኃይል አመራሮች በጉዳዩ ላይ እስካሁን ይፋዊ መግለጫ አልሰጡም። የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ተነገረ። የነዳጅ ዋጋ ጭማሪ ግምት በዋና ዋና መንገዶች ላይ ሰው ሰራሽ ናፍጣ እጥረት ፈጠረ። በጥቁር ገበያው በ200 ብር መሸጥ መጀመሩም ተሰምቷል። በቅርቡ የነዳጅ ዋጋ ይጨምራል በሚል ከሰፊው በተሰራጨው ግምት ሳቢያም በዋና ዋና የመንገድ መሸጋገሪያዎች ላይ ሰው ሰራሽ ናፍጣ እጥረት ተፈጥሯል። የዚህ ችግር ዋነኛ ተጠቂዎች የሆኑት አሽከርካሪዎች በአዲስ አበባ 121 ብር አካባቢ የሚሸጠው ናፍጣ በህገ ወጥ ገበያ እስከ 200 ብር ድረስ የተሸጠ መሆኑን ተጠቁሟል። ከሀገረ ሰላም እስከ ዝዋይ ባቱ ማደያዎች ባዶ ናቸው። ከሲዳማ ክልል ሀገረ ሰላም ጀምሮ እስከ ዝዋይ ባቱ ባለው መንገድ ላይ በርካታ ማደያዎች ቢኖሩም አብዛኞቹ ማደያዎች ለተሽከርካሪዎች ናፍጣ እንደሌላቸው እየገለጹ ነው ተብሏል። በሲዳማ ክልል ሀገረ ሰላም እስከ ሐዋሳ ከተማ መግቢያ ድረስ እንዲሁም ከሐዋሳ እስከ ዝዋይ ባቱ ባሉ አካባቢዎች የናፍጣ እጥረት አሳሳቢ ደረጃ ላይ ደርሷል። የለም ከሚለው ማደያ ጀርባ ያለው ህገወጥ ገበያ ማደያዎቹ ነዳጅ የለንም እያሉ ባሉበት ወቅት በአካባቢው የተደረገው ምልከታ ግን ሌላ ነገር ያሳያል ሲሉ መረጃ ሰጪዎች ጠቁመዋል። ማደያዎች አካባቢና ማደያዎች ውስጥ ያሉ አንዳንድ ግለሰቦች ነዳጅ በጀሪካን እንደሚሸጥ በግልጽ ሲናገሩ ታይቷል። በዝዋይ ባቱ ከተማም ቢሆን ማደያው ናፍጣ እንደሌለው ከገለጸ በኋላ አጠገቡ ባሉ ሱቆች ውስጥ በጀሪካን እየተሸጠ መሆኑ ተዘግቧል። በአዲስ አበባ ወደ 121 ብር አካባቢ የሚሸጥ 1 ሊትር ናፍጣም በአንዳንድ አካባቢዎች 165 ብር፣ በዝዋይ ባቱ ደግሞ ከ180 ብር እስከ 200 ብር ድረስ እየተሸጠ መሆኑ ተረጋግጧል። ይህ ሁሉ የገበያ መዛባትና የህገወጥ ንግድ መስፋፋት ዋነኛው ምክንያት ሰሞኑን ከነዳጅ ዋጋ ይጨምራል በሚል የተፈጠረው ሰፊ ግምትና ነጋዴዎች ነዳጅን በመደበቅ ወደ ጥቁር ገበያ በማዞራቸው ነው ተብሏል። የንግድና ቀጠናዊ ትስስር ሚኒስቴርና የጸጥታ አካላት በዚህ መንገድ ላይ እየተፈጸመ ያለውን የነዳጅ ዝርፊያና የዋጋ መናር ለመቆጣጠር አስቸኳይ እርምጃ እንዲወስዱም ተጠይቋል።
የበጀት ዓመቱን የቤት አቅርቦት እቅድ ለማሳካት ያለ ረፍት ይሰራል ተባለም። በዘንድሮ በጀት ዓመት ከተማ አስተዳደሩ ሊያስገነባቸው በእቅድ ከያዛቸው 100,000 ቤቶች አካል በሆነው በቱሉ ዲምቱ ሳይት በመንግስት በጀት የሚገነቡ የጋራ መኖሪያ ቤቶች ግንባታ እቅድ አፈጻጸም ያለበት ደረጃ ትላንት ተገምግሟል። የዚሁ የበጀት ዓመቱ እቅድ አካል ሆነው በተቀመጠላቸው የጊዜ ገደብ በፍጥነትና በጥራት እየተገነቡ ካሉ የገላንጉራ ሳይት የጋራ መኖሪያ ቤት የልምድ ተሞክሮ ልውውጥ ለመውሰድ በማሰብ ግምገማው በገላንጉራ ሳይት ተካሂዷል። በግንባታው ላይ እየተሳተፉ የሚገኙ ስራ ተቋራጮች በአፈጻጸም ወደፊት ከሄዱት ልምድ በመውሰድ ወደ ኋላ የቀሩት ደግሞ 24/7 በመስራትና በገቡት የጊዜ ገደብ ቤቶችን ለማጠናቀቅ ያላቸውን ሙሉ አቅም በመጠቀም ያለ እረፍት በመስራት በበጀት ዓመቱ ከተማ አስተዳደሩ የያዘውን እቅድ ማሳካት እንዳለባቸው ከቤቶች ልማትና አስተዳደር ቢሮ አቅጣጫ ተቀምጧል። በግምገማው ክብርት ቅድስት ወልደ ጊዮርጊስ የቤቶች ልማትና አስተዳደር ቢሮ ኃላፊ፣ ኢንጂነር ቶማስ ደበሌ የቤቶች ልማት ኮርፖሬሽን ዋና ዳይሬክተር፣ ሌሎች የኮርፖሬሽኑ አመራሮችና በቱሉ ዲምቱ ግንባታ የሚያካሄዱ ስራ ተቋራጮች እንዲሁም አማካሪዎች ተሳትፈዋል ተብሏል። የኮንዶሚኒየም ተመዝጋቢዎች ቅድሚያ እንደሚሰጣቸው ተገለጸ። ለሀገሪቱ የመጀመሪያ የሆነውን ኮልድ ፎርምድ ስቲል የግንባታ ቴክኖሎጂን በመጠቀም የሚገነቡ ቤቶች ከ60 እስከ 70 በመቶ የግንባታ ግብዓት ወጪን እንደሚቀንሱም የአዲስ አበባ ቤቶች ልማት ኮርፖሬሽን አስታውቋል። የኮርፖሬሽኑ ዋና ዳይሬክተር ኢንጂነር ቶማስ ደበሌ በመዲናዋ የሚከናወነውን የቤቶች ግንባታ አስመልክቶ ከኤኤምኤን ጋር ባደረጉት ቆይታ አዲሱን ቴክኖሎጂ በመጠቀም የሚገነቡ ቤቶች ከ60 እስከ 70 በመቶ የግንባታ ግብዓት ወጪን እንደሚቀንሱ ተናግረዋል። በመዲናዋ የቤት ልማት ፕሮግራም ረጅም ዕድሜ ቢኖረውም በመፍጠርና መፍጠን ባለመመራቱ ምክንያት ከተማ አስተዳደሩ ለበርካታ ዕዳ ተዳርጎ እንደነበር አይዘነጋም ሲሉ ዋና ዳይሬክተሩ ገልጸዋል። ከተማ አስተዳደሩ ይህን ታሪክ ለመቀየርና አሻሽሎ ለመምራት የሥራ ባህልን ማሻሻልና ማሳደግ እንዲሁም አዳዲስ የቤት ልማት ቴክኖሎጂዎችን ወደ ሀገር በማስገባት ላይ ይገኛል። ለዚህም ከተያዘው ዓመት ጀምሮ በመዲናዋ 100,000 ቤቶችን ለመገንባት ታቅዶ ዘርፈ ብዙ እንቅስቃሴዎች እየተደረጉ እንደሚገኝ ዋና ዳይሬክተሩ ተናግረዋል። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ ታቅደዋልም ተብሏል። 100,000 ቤቶችን ለመገንባት ሲታሰብ 50,000ውን በመንግስትና በግለሰቦች አጋርነት እንዲሁም 50,000ውን በመንግስት አቅም ለመገንባት አስፈላጊ የሚባሉ የቴክኖሎጂ ስራዎች ተሰርተዋል። የዲዛይንና የፋይናንስ ስራዎችን በራስ አቅምና ሌሎች አማራጮችን በመጠቀም ግንባታውን ለማከናወን ዝግጅት መደረጉን አመላክተዋል። በተጨማሪም መፍጠንና መፍጠርን ታሳቢ ያደረገ የከተማ ልማት እንቅስቃሴን ከግብ ለማድረስ ግንባታውን በቴክኖሎጂ የማገዝ ስራ በስፋት እየተከናወነ ነው። ቴክኖሎጂው በዓለም ደረጃ በርካታ ሀገሮች ሲጠቀሙበት የነበረ ቢሆንም በሀገራችን ለየት የሚያደርገው ጥቅም ላይ የዋለው ለመጀመሪያ ጊዜ መሆኑን ገልጸዋል። ለሀገራችን የመጀመሪያ የሆነውን ኮልድ ፎርምድ ስቲል የግንባታ ቴክኖሎጂን በመጠቀም 26,000 ቤቶችን ለመገንባት ከንቲባ አዳነች አቤቤ ትላንት የመሰረት ድንጋይ ማስቀመጣቸው ይታወሳል። ተቋማት ሰራተኞቻቸውን የጉብኝት ስፍራ እንዲያስጎበኙ ሊገደዱ ነው ተባለም። ተቋማት በዓመት አንድ ጊዜ ሰራተኞቻቸውን የጉብኝት መዳረሻዎችን እንዲጎበኙ የሚያስገድድ ደንብ ሊጸድቅ ነው ተብሏል። የሀገር ውስጥ ቱሪዝም እድገትን ለማሳደግ በማሰብ ተቋማት ሰራተኞቻቸው በከተማ የሚገኙ የጉብኝት መዳረሻዎችን በዓመት አንድ ጊዜ እንዲያስጎበኙ የሚያደርግ ደንብ ወጥቶ እንዲጸድቅ ወደሚመለከተው አካል መላኩን የአዲስ አበባ ከተማ አስተዳደር ቱሪዝም ኮሚሽን አስታውቋል። በተለያዩ ተቋማት ወደ 74 የሚደርሱ የሀገርን ክበባት እንዲቋቋሙ መደረጉንና ነዋሪዎቹን ጉብኝትን ባህል ማድረግ እንዳለባቸው የተናገሩት የኮሚሽኑ ኮሚሽነር አቶ ሁንዴ ከበደ ናቸው። ኮሚሽነሩ ሁሉም ተቋማት በዓመት አንድ ጊዜ ሰራተኞቻቸውን መዳረሻዎች እንዲጎበኙ የሚያስችል በሕግ የተደገፈ ደንብ መዘጋጀቱን ጠቁመዋል። የሀገር ውስጥ ቱሪዝም ማበረታቻ የሚባል ደንብ መውጣቱንና እንዲጸድቅ ወደሚመለከተው አካል መላኩን አስታውሰዋል። ሀገርን እንወቅ ክበባትን በከተማዋ በሚገኙ በመንግስትና በግል ተቋማት ጭምር እንዲስፋፋ የተሰራ እንደሚገኝም ጠቅሰዋል። የውጭ ጎብኚዎችን ከማሳደግ በተጨማሪ የሀገር ውስጥ ጎብኚዎችን የማበረታታት ስራ እየተሰራ መሆኑን የገለጹም ሲሆን ዘርፉ ለሀገር ምጣኔ ሀብታዊ እድገት ያለው ሚና ትልቅ እንደሆነም ተናግረዋል። የሚጎበኙ ስፍራዎች እንዳሉ ሆነው ኮሚሽኑ የቱሪዝም ዘርፍን ለማሳደግ በትኩረት እየሰራ እንደሚገኝ ገልጸዋል። ሀገራት በፍጥነት እያደገ የመጣውን የቱሪዝም ወይም ጭስ አልባ ኢንዱስትሪን በማጎልበት የሀገራቸውን ተፈጥሯዊ፣ ባህላዊና ታሪካዊ መስህቦችን በማልማትና ለሀገርና ለዓለም በማስተዋወቅ እየሰሩ የሚገኙ ሲሆን ከነዚህም ውስጥ ኢትዮጵያ አንዷ ናት። እነዚህን ሀብቶች በይበልጥ በጥናት በመለየትና በመጠበቅ ለትውልድ እንዲተላለፉ በማድረግ ጠንካራ የህዝብ ንቅናቄ በመፍጠር ሀብቶችን ለዓለም ማህበረሰብ በማስተዋወቅ ለወጣቶችና ሴቶች የስራ ዕድል በማስፋት ቱሪዝም በብሔራዊ ኢኮኖሚ ውስጥ ተገቢውን ድርሻ እንዲያበረክት ውጥኖችን ማሳካት እንደሚጠበቅበት የዘርፉ ባለሙያዎች በተደጋጋሚ መግለጻቸው ይታወቃል።
ኤለን መስክ አውሮፓ ህብረት እንዲፈርስ ጥሪ አቀረበ። አውሮፓ ህብረት ከፕሬዝዳንት ዶናልድ ትራምፕ ሳይቀር ትችት እየተሰነዘረበት ይገኛል። ቱጃሩ መስክ ጥምረቱ እንዲፈርስ ጥሪ ያቀረበው ኤክስ የተሰኘው ማህበራዊ ትስስር ገጽ $163 ሚሊዮን በአውሮፓ ህብረት መቀጣቱን ተከትሎ ነው። የአውሮፓ ህብረት ኮሚሽን በ2022 የዲጂታል አገልግሎት አሰራር መሰረት ኤክስ አልሰራም፣ የግልጽነት ግዴታ ጥሰት ፈጽሟል በሚል ነው የገንዘብ ቅጣቱን ይፋ ያደረገው። ኤክስ የቀድሞ ትዊተር በይዘትና በመረጃ ስርዓት ውስጥ አላለፈም ተብሏል። አስፈላጊ መረጃዎችን ተደራሽ አላደረገም፣ የማህበራዊ ትስስሩ አልተረጋገጠም፣ ሰማያዊ ምልክት አሳሳች ነው፣ እንዲሁም የማስታወቂያ ግልጽነት ያንሰዋል በሚሉ ጉዳዮች ላይ አውሮፓ ህብረት ኤክስን ከሷል። የአውሮፓ ህብረት ቢሮክራሲ ቀስ በቀስ አውሮፓን አፍኖ እየገደለው ነው በሚል ኤለን መስክም ወቅሰዋል። አውሮፓ ህብረት መፍረስ አለበት ያለው መስክ ፈርሶ እያንዳንዱ የአውሮፓ ሀገር ሉዓላዊነት መመለስ አለበት ብሏል። መንግስታት በትክክል ህዝቡን መወከል የሚችሉት አውሮፓ ህብረት ሲፈርስ ነው ሲልም ጽፏል። መስክ የህብረቱ አሰራር ውጣ ውረድ እንጂ ለአውሮፓውያኑ የሚመጥን አይደለም ሲል ያጣጣለው መስክ ህብረቱ ትችት እንዲሰነዘረበትም በር ከፍቷል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።